ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። አማርኛን ከመሰረቱ ማንበብና መጻፍ የምትቸገሩ ከሆነ ባላችሁበት ሆናችሁ በኦንላይን እጃችሁ ላይ በሚገኝ ስልክ ብቻ በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርን ነው የምንገኘው። ቀለል ባለ ሁኔታ አማርኛን ከፊደላት ጀምረን እስከ የትኛውም ደረጃ ያሉ ተማሪዎችን እያስተማርን ነው የምንገኘው። በውስጥ መስመር መማር የምትፈልጉ ካላችሁ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ደግሞ ሊንኮቻችን በመጠቀም የምታገኙን ነው የሚሆነው። ዘወትር ከሰኞ እስከ ዓርብ ከ12 ሰዓት ጀምሮ እስከ ሌሊቱ 6 ሰዓት በኢትዮጵያ እያስተማርን እንገኛለን። እናንተም ይህን እድል ሳታገኙ በስራ ቦታ ሊሆን ይችላል፣ በሰው ሀገር ሁናችሁ እንዲሁም በማንኛውም ቦታ ላይ ሁናችሁ ይህ እድል ሳይገጥማችሁ በልጅነታችሁ ትምህርቱን መማር ያልቻላችሁና አሁንም ድረስ እየፈለጋችሁ ያላችሁ ዛሬ በዩቲዩብ በአጭር ጊዜ ራሳችሁን አቀላጥፋችሁ ማንበብና መጻፍ እንድትችሉ እያደረግን ስለምንገኝ ከዚህ በፊት ትምህርት ቤት ገብታችሁ 1 ዓመት 2 ዓመት የሚፈጅባችሁን ትምህርት በ3 ወር ብቻ ሙሉ ለሙሉ አቀላጥፋችሁ መጻፍና ማንበብ እንድትችሉ እናደርጋለን። ይህንን ደግሞ በተግባር የምናሳያችሁ ይሆናል ማለት ነው። ስለዚህ አማርኛ፣ ሂሳብ፣ እንግሊዘኛንም ጨምሮ እያስተማርን ነው የምንገኘው። እናንተ ይህ ቪዲዮ እንደደረሳችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ በመልካም ትብብር። እንዲሁም ደግሞ ላይክ እና ሼር እያደረጋችሁ ብዙ እህት ወንድሞቻችን ማንበብና መጻፍ የሚፈልጉ ብዙዎቹ በራሳቸው ጓዳ ውስጥ ተደብቀው ባለማንበባቸውና ባለመጻፋቸው የሚያለቅሱት ብዙዎች ናቸውና የእነሱን እንባ እናበስላቸው ዘንድ የሁላችንም መልካም ትብብር ያስፈልጋቸዋልና ሼር እና ላይክ እያደረጋችሁ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። ዛሬ ደግሞ አማርኛ ፊደላትን በቀላሉ አገጣጥመን እንዴት ማንበብ እንችላለን። ከዚህ በፊት ፊደላትን ከሀ እስከ ፐ ያሉትን አንድ ባንድ ሰርቼላችኋለሁ። ጀማሪዎች ከሆናችሁ ወደኋላ መለስ ብላችሁ ማየት ትችላላችሁ። ዛሬ ደግሞ እነዛን ፊደላት ተጠቅመን እንዴት ቃልን መሰረት እንችላለን። በፊት ያየናቸው ፊደላት አሉ፣ እነሱን ተጠቅመን በእነሱ ፊደላት እንዴት ቃልን መሰረት እንችላለን። ቃል ማለት የፊደላት ስብስብ ማለት ነው። ነገር ግን የፊደላት ስብስብ ብቻ ቃል ሊሆን አይችልም። ለምን? እያንዳንዱ ፊደላት በስርዓት ተደርድረው ሲመጡና ትርጉም ያለው አንድ ቃል ሲያስተላልፉ ያ ቃል ይባላል ማለት ነው። ስለዚህ አሁን ወደ ትምህርቱ እንሄድና እዚህ ጋር እንደምታዩት የምታዩቸው ፊደላት መጀመሪያ ተ ፊደል ነው፣ የተ ቤተሰብ ናቸው። የመጀመሪያው ይህ ተ እንለዋለን። ሁለተኛ ቱ፣ ሶስተኛ ቲ፣ አራተኛ ታ፣ አምስተኛ ቴ፣ ስድስተኛ ት፣ ሰባተኛ ቶ። ከዚህ ጋር በተዘረዘሩት 7 ፊደል ነው ቃል ምን መሰረተው በእያንዳንዳቸው ቤተሰብ በተ የራሱን መሰረት አለን። በቱ በሁለተኛው፣ በሶስተኛው፣ በአራተኛው፣ በአምስተኛው እስከ 7ኛው ባሉ ፊደላቶቹ ቃልን መሰረታለን ማለት ነው። ስለዚህ እስከ መጨረሻው አብራችሁ ይቆዩ። በመጀመሪያው ፊደል እንደምታዩት እዚህ ጋር ተ የመጀመሪያ ፊደል አለች። ሳ ስንል የሰ ቤተሰብ 4ኛ ነች። ት ስንል የተ ቤተሰብ 6ኛ ነች። ፎ ስንል ደግሞ የፈ ቤተሰብ 7ኛ። በአንድ ላይ ምን ብለን ነው የምናነበው? ተ ያዙ። ተ ከዛ ሳ፣ ተና ሳ በአንድ ላይ ምን እንበላቸው? ተሳ። አያችሁ? ተሳ። ማን ቀረን? 2 ፊደል ቀረን። ከዛ ተሳ ካልን በኋላ ይቺ ት ነች አይደለ? ተሳት አንድ ቀረን። ተሳት ማን ቀረን? ፎ። ተሳትፎ። ልክ እንደዛ አድርገን በቀላሉ ማንበብ እንችላለን። ተሳትፎ። ወደ ሁለተኛው ስንሄድ ተ የመጀመሪያ ነች። ቋ ካልን ደግሞ የቀ ቤተሰብ 8ኛው ወይም ዲቃላ ሆሄያት አሊያም ውስብስብ ፊደላት የምንላት ናት። እቺ ደግሞ ማ አፋችን የምታስከፍተው 4ኛዋ ናት። ት የተቤት 6ኛዋ። በአንድ ላይ ስናነብ አገጣጥሞ ማንበብ የሚቸግራችሁ ካላችሁ በደንብ ተከተሉ ይረጋ ብላችሁ። መጀመሪያ ተ እንላለን። ማን ያልና ተ የምትለዋን በአእምሯችሁ ያዟት። ከዛ ቋ ጨምሩባት። ተቋ ምን ሆኑ? 2 ፊደል ተና ቋ በአንድ ላይ ምን እንለባላቸው? ተቋ። ማን ቀረን? ማ። አሁን ተቋ ብለናል። ድጋሜ ማን ስጨምርበት ተቋማ ይላል አይደል? ተቋማ። ሶስቱ በአንድ ላይ ምን ይላሉ? ተቋማ። ማን ቀረን? ት። ይችን ደግሞ እንጨምራለን። በአንድ ላይ ተቋማ ብለን ነበር። ት ስንጨምርበት ተቋማት ይሆናል። ተቋማት። ግልጽ ነው አይደለ? ተቋማት። ወደ ሶስተኛው ሲሄድ ደግሞ ተ የመጀመሪያ፣ ጠ
የመጀመሪያ ተና ጠ እንዳይመሳሰሉባችሁ ልብ በሉ። ተ ስንል በከንፈራችን ማለት በምላሳችን ነው። ተ ስንል በምላሳችን ንፋስ ነው የሚፈጠረው። ጠ ስንል ግን ጠበቅ እናደርገዋለን። ስለዚህ ተና ጠ የተለያዩ ናቸው። ጠ ካልነ ጠበቅ አድርገን 3 እግር ያለችት፣ ተ ካልነ ደግሞ ባለ 1 እግር ወይም መስቀለኛዋ ነች ማለት ነው። ስለዚህ ተ ጠ ሁለቱም ባንድ ላይ ተና ጠ ተጠ። ከዛስ ቃ ተጠቃ ተጠቃ። ከዛ ማንቀረን ሚ ተጠቃሚ፣ ባንድ ላይ ተጠቃሚ ተጠቃሚ ብለን እናነበዋለን ማለት ነው። አሁን በተ ፊደል ጨረስነ። ወደ ሁለተኛው ልንገባ ነው። ሁለተኛው ቱ ፊደል ነው። ቱ። ስለዚህ መጀመሪያ ቱ ካልነ የተ ቤተሰብ ሁለተኛ ነው። ር ካልነ የረ ቤተሰብ 6ኛ ነው። ክ ካልነ የከ ቤተሰብ 6ኛ። ቱ እንላለን። መጀመሪያ ይመጣል ማለት ነው ቱ። እንደ ድምጻችን ወይም እንደ ቃሉ አመጣጥ ነው የምንሰድራቸው። ስለዚህ ቱርክ ነው አይደለም የሚለው። ቱ መጀመሪያ፣ ር ቀጣይ፣ እዛ ክ ቀጣይ እናደርገዋለን። ስለዚህ ቱ ከዛስ ር። ቱና ር ባንድ ላይ ቱር ቱር። ማንቀረን ክ ባንድ ላይ ቱርክ ቱርክ ቱርክ። ኦኬ። አሁን ደግሞ እዚህ ጋር የምታዩት ቱ የመጀመሪያው ቀድሞ የመጣው ሁለተኛ የተ ቤተሰብ ነው። ሪ ስንል ደግሞ 3ኛ ነች የረ ቤተሰብ። ስ ስንል የሰ ቤተሰብ 6ኛ። ት ስንል የተ ቤተሰብ 6ኛ። መጀመሪያ ቱ እንላለን። ከዛ ሁለት ፊደል እናደርጋቸውና ሪን ስንጨምርበት ቱሪ ይሆናል አይደለ? ቱሪ ቱሪ። ከዛስ ስንጨምሯት ቱሪ ብለናል። ከዛ ደግሞ ስን ስንጨምራት ቱሪስ ቱሪስ ይሆንልናል። 3ቱ ማለት ነው። እነዚህ ብቻ ቱሪስ ይሆናሉ። ከዛስ ትን እንጨምራት 4 ሆኑ። ቱሪስት ቱሪስት። አያችሁ፣ በቀላሉ እንደዚህ ማንበብ እንችላለን። ቱሪስት። ከዛ ቱ ሁለተኛ የተ ቤተሰብ፣ ም የመቤተሰብ 6ኛ፣ ባ የበቤተሰብ 4ኛ፣ ሆ የሃ ቤተሰብ 7ኛ። በአንድ ላይ ምን ብለን አንብባቸው? ቱ ስንል የመጀመሪያ ነው ብያችኋለሁ። ቱ ከዛ ምን እንጨምርበት? ቱም 2 ፊደል ሆነ። ቱም። ከዛስ ቱም የሚለውን በአእምሯችን ሴባ አደረግን አይደለ? ባን እንጨምር። ቱም ባ ቱም ባ 3 ፊደል አደረግን። አራተኛዋን ደግሞ እንጨምር። ቱም ባ ብለን ይዘናል አይደለ? ከዛ ሆ እንጨምራለን። ቱም ባሆ ቱም ባሆ። በቀላሉ እንደዚህ ብለን ማንበብ እንችላለን ማለት ነው። አሁን ወደ 3ኛው ፊደል እንሄድ። ቲ ትባላለች። 3ኛዋ ቲ ተብላ ትጠራለች። መጀመሪያ ቲ ስንል የተ ቤተሰብ 3ኛ ናት። ከዛ ሸ እንላለን የሸ ቤተሰብ 1ኛ፣ ር የረ ቤተሰብ 6ኛ፣ ት የተ ቤተሰብ 6ኛ። ስለዚህ መጀመሪያ ቲ እንላለን። ማን አለ? ቲ ቲ ያዙ። ከዛ አንድ ፊደል እንጨምርለት፣ ሸን እንጨምርለት። ቲ ሸ ቲ ሸ። አሁን 2 ፊደል አደረግና ቲሸ ቲሸ። ከዛ ርን ጨምሩባት። ቲሸር ቲሸር ቲሸር። ያዙ ባምሯችሁ። መጨረሻ ላይ ትን ስጨምሩበት ቲሸር ብለን ነበር። ትን ስንጨምረው ቲሸርት ቲሸርት የሚል ቃል ይሰጠናል ማለት ነው። ከዛ እዚህ ጋር አሁንም ቲ 3ኛ፣ ቲ 3ኛ፣ ማ የመቤተሰብ 4ኛ፣ ማ የመቤተሰብ 4ኛ፣ ቲ የተቤተሰብ 3ኛ፣ ም የመቤተሰብ 6ኛ። በአንድ ላይ ስናነበው መጀመሪያ ቲን አስቀድምኩ። ቲ ከዛስ ማን ጨምሩበት። ቲማ ቲማ። ያዙ። ቲማ ብላችሁ ያዙ። ከዛስ ቲ ጨምሩበት። ቲማቲ ቲማቲ እንላለን። ከዛስ ም ቲማቲም። በአንድ ላይ ቲማቲም የሚል አንድ ወጥ ድምፅ አገኘነ ማለት ነው። እንቀጥል። መጀመሪያ ቲ የከቤተሰብ 3ኛ፣ ኬ የከቤተሰብ 5ኛ፣ ት የከቤተሰብ 6ኛ። እንዴት እናንብበው? ቲ ስንል አንደኛው እናስቀድም። ቲ ያዙ። ኬ ሁለቱም ባንድ ላይ ቲና ኬ ቲና ኬ ቲኬ ይላል አይደለ? ቲኬ። ከዛ ይችን ጨምሯት። ቲኬት ምን ይላል? ቲኬት። በቀላሉ እንደዚህ ብለን እናነበዋለን ማለት ነው። ወደ 4ኛው ፊደል ታ ፊደል እንሂድ። ታ። ስለዚህ ታ የመጀመሪያው 4ኛ የተ ቤተሰብ ነው። ላ የለ ቤተሰብ 4ኛ ነው። ቅ የቀ ቤተሰብ 6ኛ። እንዴት እንደምናነበው እዩ። ታ እንላለን እንይዛለን። ታ ማን ያልኩኝ? ታ። ከዛስ ላ
ታላ ታላ ከዛስ ቅ ታላ ብለን ነበረ። ቅ ስንጨምርበት ታላቅ ታላቅ ብለን እናነበዋለን ማለት ነው። ታላቅ ታ የተቤተሰብ አራተኛ፣ ም የመቤተሰብ ስድስተኛ፣ ራ የረቤተሰብ አራተኛ፣ ት የተቤተሰብ ስድስተኛ። ልብ በሉ እነዚህን እያንዳንዳቸውን አወቅነ። አሁን ልናገጣጥም ነው። ስለዚህ ታ እንላለን መጀመሪያ ታ ታ አፋችን የሚያስከፍተው ድምፅ ማለት ነው። ከዛ ም ታና ም በአንድ ላይ ታም ታም። ከዛ ስራ ጨምሩ ታምራ ታምራ። ማንቀረን ት ታምራት ምን ይላል በአንድ ላይ ታምራት ታምራት ብለን እንጠራዋለን። ታ አራተኛ፣ ሪ ሶስተኛ፣ ካ አራተኛ፣ ዊ ሶስተኛ። ስለዚህ ታ እንላለን እዛ ሪን እንጨምራለን። ታሪ ታሪ ታናሪ በአንድ ላይ ታሪ። ከዛስ ካን እንጨምርበት ታሪካ ታሪካ ሆነልን ማለት ነው። ከዛስ ውይን እንጨምርበት ታሪካዊ። በአንድ ላይ ስናነበው ታሪካዊ ታሪካዊ ይላል ማለት ነው። ታሪካዊ። ከዛ ወደ አምስተኛዋ ፊደል እንሂድ። እቺ ባለቀለበቷ ቴ ትባላለች። ቴ። ስለዚህ የመጀመሪያዋ ቴ ስንል አምስተኛ ፊደል ነች። ን የነ ቤተሰብ ስድስተኛ፣ ስ የሰ ቤተሰብ ስድስተኛ። በአንድ ላይ ምንድን ነው የሚለው ቴ። ከዛስ ንን እንጨምራት ቴና ን ቴ ን ቴ ን። ከዛ ስ መጀመሪያ ማን አለ ቴ ን ብለናል። ስ ስንጨምር ቴንስ ቴንስ የሚል ቃል ይሰጠናል ማለት ነው። ከዛ ይቺ ቴ አምስተኛ ነች፣ ም ስድስተኛ ነች፣ ር ስድስተኛ ነች። ይህን ወደ አንድ ስናመጣው ቴ እንላለን ቴ። ከዛ ም ቴም ቴም። ከዛስ ርን ጨምሩ ቴምር ቴምር። በአንድ ላይ ቴምር የሚል ቃል ይሰጠናል። ቴ አምስተኛ፣ ራ የረ ቤተሰብ አራተኛ፣ ስ የሰ ቤተሰብ ስድስተኛ። እንዴት እናንብበው? መጀመሪያ ቴ እንላለን። ከዛ ራ ቴና ራ ቴራ ቴራ። ከዛስ ስ ቴራስ ቴራስ የሚል ቃል ይሰጠናል። ቴራስ። አሁን ወደ ስድስተኛዋ ፊደል ልነን ነው። ማን ትባላለች? ት። ወደ ውስጥ የምትጠራዋ ት የምትባለዋ ድምፅ ነች። በእሷም ቃል እንመሰርታለን። ስለዚህ ት የስድስተኛ የተ ፊደል፣ ር የስድስተኛ የረ ፊደል፣ ጉ ሁለተኛ የገ ፊደል፣ ም የመ ፊደል ስድስተኛ። ይህን እንዴት ነው የምናነበው? አብራችሁኝ እዩ። ት እንላለን መጀመሪያ። ከዛ ት። ከዛስ ሁለተኛዋ ማን ብያችኋለሁ? ር ነች አይደለ? ትና ር በአንድ ላይ ት ር ት ር። አዎ ያዝነ ትር ሚል ያዝነ። ጉን ጨምር ትርጉ ትርጉ። አሁንም ሶስት ያዝነ አይደለ? ትርጉ። ከዛ የመጨረሻዋን እንጨምራት ም ትርጉም። ምን ይላል? ትርጉም ትርጉም የሚል ቃል ይሰጠናል። በቀላሉ እንደዚህ እያደረግን ቃል መመስረት እንችላለን ማለት ነው። አሁን ደግሞ ት የተ ቤተሰብ ስድስተኛ፣ ው የወ ቤተሰብ ስድስተኛ፣ ል የለ ቤተሰብ ስድስተኛ፣ ድ የደ ቤተሰብ ስድስተኛ። በአንድ ላይ ምን ብለን እናንብበው? ት። ልብ በሉ ት። ከዛስ ውን እንጨምርበት ትው ትው። ሁለቱ በአንድ ላይ ትው ይላል አይደለ? ልን እንጨምርበት ትውል ትውል። እሺ ያዝነ። ከዛ ድን እንጨምር ትውልድ። አያችሁ? ትውልድ የሚል ቃል ሰጠን ማለት ነው። ትውልድ። እንቀጥል። ት የተ ቤተሰብ ስድስተኛ፣ እ የአ ቤተሰብ ስድስተኛ፣ ዛ የዘ ቤተሰብ አራተኛ፣ ዝ የዘ ቤተሰብ ስድስተኛ። እስኪ እናንብበው። ት እ ትና እ በአንድ ላይ ትእ ትእ ይላል አይደለ? ትእ። እሺ ዛን እንጨምራት ዛን እንጨምራት ትእዛ ትእዛ ትእዛ። እሺ ዝን እንጨምራት ትእዛዝ ትእዛዝ። አያችሁ? በቀላሉ ትእዛዝ የሚል ቃል መሰረትን። ትእዛዝ። አሁን ደግሞ ወደ መጨረሻው የተ ፊደል ነው የምንሄደው። ቶ እንለዋለን። የመጨረሻው የተ ፊደል ቶ ብለን እንጠራዋለን። ስለዚህ ቶ የተ ቤተሰብ ሰባተኛ፣ ማ የመቤተሰብ አራተኛ፣ ስ የሰ ቤተሰብ ስድስተኛ። በአንድ ላይ ምን ብለን ነው የምናነበው? ቶ እና ማ በአንድ ላይ ቶማ ይላል አይደለም? ቶማ። ከዛ ስን ጨምሩበት ቶማስ። በአንድ ላይ ቶማስ የሚል ቃል ይሰጠናል ይሰጠናል። ከዛ ቶ የተቤተሰብ
7ኛ፣ ር የረ ቤተሰብ 6ኛ፣ ቤ የበ ቤተሰብ 5ኛ። በአንድ ላይ ቶና ርን በአንድ ላይ እናንብብ። መጀመሪያ ቶር ቶር ቶር፣ ከዛስ ቤ ጨምሩ። ቶርቤ 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 ይላል ማለት ነው። ከዛ እዚህ ጋር ደግሞ የመጨረሻ የምናገኘው ቶ፣ ከዛ ት 6ኛ፣ ና 4ኛ፣ ም 6ኛ። መጀመሪያ ቶ እና ትን እናንብባቸው። ቶት ይላል አይደለ? ቶት። ከዛስ ናን ጨምሩልኝ። ቶትና ቶትና ቶትና። ከዛ ምን ጨምሩልኝ? ቶትናም። አያችሁ፣ በቀላሉ ቶትናም የሚል ቃል አገኘን ማለት ነው። ቤተሰብ ዛሬ ቀለል ባለ ሁኔታ በሚገባችሁ መልኩ አማርኛን ፊደላትን በማገጣጠም እንዴት ቃል መመስረት እንደምንችል በሚገባ አሳይቻችኋለሁ ብዬ እገምታለሁ። ይህ ቪዲዮ ከተመቻችሁ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። እናንተም በአጭር ጊዜ አማርኛን መጻፍና ማንበብ የምትፈልጉ ከሆነ በአጭር ጊዜ እንግሊዝኛን ሂሳብንም ጨምሮ መማርና ማወቅ የምትፈልጉ ከሆነ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትሳፕ፣ በቴሌግራም በማንኛውም ጊዜና ሰዓት አናግሩኝ። በአጭር ጊዜ አቀላጥፋችሁ ማንበብና መጻፍ እንድትችሉ እናደርጋለን። አብራችሁኝ እስከዚህ ሰዓት ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ እስከምንገናኝ መልካም ጊዜ ይሆንላችሁ።